የጻፍከው ይሄንን ራሴን የጻፍኩት? አዎ። ዋው! እኔ ሰዎች ልከውልኝ ነው ዛሬ ጠዋት ላይ ማለት ነው። እኔ ጋር ጠዋት ስለሆነ እሺ፣ እንዲህ ይላል ሲበዛ ጊዜ ነው። ያ በቅዱስ ገዳም ኦርቶዶክሳዊነቴ። አዎ፣ አንብበው። እሺ፣ በቅዱስ ገዳም ሰው እያረዱ ለአጋንንት መስዋዕት እያቀረቡ ነው። አንተ ኦርቶዶክሳዊ ወንድም ነህ አይደል? ያው ስለሆንክ ነው በዛ። አዎ፣ አንብበው። ለዛ ነው። እሺ፣ ለአጋንንት መስዋዕት እያቀረቡ ነው። ማስረጃ የሚፈልግ ህሊና ያለው ሁሉ ይህንን ቪዲዮ ዳውንሎድ ያድርግ፣ ለህግ አካላትም ያስተላለፍ። ሊቃውንት ሁላ እነ ዘማርያም እነ መጋቢ አይመረ አወራህ? ቀጥል። ሶሪ። ሊቃውንት ሁላ እነ ዘማርያም እነ መጋቢ አይመረ ሊቃውንት ጉባኤ ማለት ነው አፍነው ያስቀሩት እውነታ ነው። ያውቃሉ ማለት ነው። ይሄንን አንተዬ ጨርሰው ግድል። ኦኬ፣ እነ አኬም በደንብ ያውቃሉ። አኪለ ማለት ነው። ፓስተሮችና ኡስታዞች ይህንን እርኩሰት የራሳችን ሊቃውንት ዝም ስላሉ ዜግነታዊ መንፈሳዊ ግዴታችሁን ተወጡ። ፓስተሮችና ኡስታዞች፣ ከኛ ፓስተሮች፣ ከእስላም ኡስታዞች መምህራን ይህንን እርኩሰት የራሳችን ሊቃውንት ዝም ስላሉ ዜግነታዊ መንፈሳዊ ግዴታችሁን ተወጡ። ኦርቶዶክሳዊነቱን አክብሮ በእነዚህ ጠንቋዮች ዙሪያ በስነ ስርዓት በመረጃ ማወያየት የሚፈልግ ኡስታዝም ይሁን ፓስተር ዝግጁ ነኝ አለ። እሱን አቋሚ እንድታቅልኝ ብዬ ነው እሱ አንብብላቸው ያልኩክ። ምክንያቱ እኔ ቆይቷል፣ ወራት ያስቆጠረ ጉዳይ ነው። በውስጥ ያላነጋገርኩት ሰው የለም። ዘመድኩንም ራሱ አነጋግሬዋለሁ፣ ልክ ቪዲዮውን ማለት ነው። ጸጥ ሲሉ በጣም ደግሞ አበዙት። መጨረሻ ላይ አወጣሁት። ያው ይሄ ነው። ዝም ያሉት ምክንያታቸውን አልነገሩ። እንዲህ ነው። እኔ ስራ ላይ ነበርኩኝ ያኔ፣ በኤርፎን ሳዳምጥ ነበር። ካህን ገብቶ እንደዚህ ሲነጋገሩ፣ እንደዛ ብሎ ሲናገሩ አይወሾክድና ስራ ስለሆን ደግሞ መግባት አልችልም። እሳቸው ወጡ። እንደምንም ቤት ስደርስ ሾፒንግ መሄድ ነበረብኝ። እሱን ትቼ ቤቱ ሳይፈርስ እንድደርስ ገባሁኝ። ጠየቋቸው። እንደዚህ ሲባል ነበር። እሱን መረጃውን እኮ ለመያዝ ነው። መረጃ ሳቲ ሰውን መክሰስ ስለሚከብድ ወዲያውኑ ያንን ሪከርድ አድርጌ ላኩላቸው። ለዘማርያም ራሱ ላኩለት። መምህር ናትናኤልም የሚባልም አለ ላኩለት። መጨረሻ ላይ ነገ የምንገናኝ ምናምን ተባብሎ ስለነበር ሲጨንቀኝ ጊዜ ለቢኒያም ሽታይ ላኩለት። ይህንን እውነታ ማለት ነው። ዘማርያም አክቹዋሊ ደንግጦ ቮይስም አድርጎልኛል በቴሌግራም። አመሰግናለሁ በዛ ጉዳይ። ከዛ በማግስቱ ተው ያርሟቸዋል ብዬ ስል ጭራሽ ያው ኬኩን ተልኮ መጣና እኔን ውሸታማ አስባሪ አመሉ ነው እሱ። በጣም ፊል አደረግኩኝ። ቪዲዮውን ያቺ የመጀመሪያ አካባቢ ያለች ቪዲዮውን እንትን አረኳት በጣም ሲሰማኝ። ከዛ ካሁኑ ሳገኛቸው ሲያምኑልኝ ጊዜ ለዛ ነው እኔ ነበር ቅድም ስሰማችሁ ነበር አክቹዋሊ ውጭ ሆኜና ቪዲዮውን አወርደዋለሁ ብዬ ያልኩት እኔ ነኝ። ቆርጣችሁ ምናምን ልትጨማምሩ ነው ምናምን ብሎ ሲሉ ኧረ እኔ እንዳው ላወርደው ፈልጌ ነው ልጨምር አይደለም። ብቻ ግን እኔ በሐሰተኛ እየከሰሱኝ ስለሆነ ፕሊስ ኮንፊርም አድርጉልኝ ብያቸው በደንብ ኮንፊርም አድርገውታል። አክቹዋሊ ኤርሚ በደንብ ልብ ብለዋል። እኔም እንትን ያልኩት ነገር አንደኛ ወሬ ብቻ አይደለም እንድል ያደረገኝ ነገር ምንድነው፣ በደንብ ጓደኛቸው ራሱ ሄዶ እዛ ድረስ እሳቸውን ለማግኘት እንደዛ የሚያደርጉትን አካል በደንብ ፊዚካሊ ተገናኝተው ጥፍሩ እስከመቆረጥ ድረስ የደረሰ ነውና ከባድ ነገር ነው። ይህንን የቅድስት ቤተክርስቲያን ጉዳይ ነው ብዬ ባምን ጭራሽም አልከተላትምም ነበር። ግን ያው በውስጥ ሆኖ መተት የሚሰሩ ደብተራዎች ስላሉ የእነሱን ጉዳይ ከኛ በላይ እናንተ ስለምታውቁት እናንተ ያው ተረት ሊሆን ነውና የእነሱን ጉዳይ ስለሆነ ደግሞ ቅድስት ቤተክርስቲያንን ስለማይወክል የግድ መታገል አለብኝ ብዬ በህግም እንደዚህ በፓስተሮችና በኡስታዞች ወሬው ሲሰማ ነው ትኩረት የሚደረገው። ሁሉንም ናኬ ምናምን ልኬም ጸጥ ስለተባለ አሁን እንግዲህ መልስ ወይ አሁንም ጸጥ ይሆናል። እንግዲህ ግን ይህን ያህል ነው እኔ እንትን ለማለት ነው፣ ሌላ አይደለም። ከዘማርያም ውጭ ሌሎቹ ምንም የጽሁፍም የኦዲዮም
መልስ ግብረ መልስ አልሰጡህም? እንደዚህ ይደረጋል ብለህ ስትል አረ ማንም ምንም አረ እኮ ውሸት ነው ምናምን ተብሎ በቃ ችላ። አሁን አንተ ራስ ባይዞ በጣም አፕሪሼት ያደረግኩ ላይሆንም ይችላል እያልክ እየተናገርክ እንዳለው ማለት ነው። ትክክል ፍትሃዊ የሆነ ነው እየተናገርክ ያለው። እኔ ሲጀመር ፕሮቴስታንቶች ቤት ለመጀመሪያ ጊዜ ነው ዛሬ የገባሁት። ጥያቄ ካለኝ በውስጥ ከአባቶች እንደዚህ ከስረወኝ የሚማር የሃይማኖት ጉዳይ አይደለም። ይሄ አንደኛ የሰው ጉዳይ ነው። ሁላችንም እኩል ነው የሚደርሰን ይህን ጉዳይ። ይሄ የሰው ጉዳይ ነው፣ የነፍስ ጉዳይ ነው። ምክንያቱም የተናገሩት እኚህ ቀሲስ ይትባረክ ናቸው አይደል? ይህን መረጃ ያወጡት። አዎ ገብረስላሴ ቤት አይጠፉም ነበረ። እኚህ ናቸው ቀሲስ አይደል የተናገሩት እዛ ላይ? አዎ ናቸው። ስለዚህ እኚህ ካህን ናቸው የተናገሩት። የሚያውቁት ነገር አለ ማለት ነው። እኚህ ካህን የሚያውቁት ሰው ነው ሄዶ ይህንን ነገር ሲወራ ሊያጣራ ሄዶ በዛኛው ክፉ ነገር ሰውን በሚያርደው ሰውዬ ጥፍሩ ተነቅሎ ተመለሰ ተብሎ የተባለው ማለት ነው። ስለዚህ እኚህ ካህን ስላሉ አይ ቲንክ ጎጃም ውስጥ ይመስለኛል እንግዲህ ዳንግላ ጎጃም ውስጥ ነው። በዳንግላ ወረዳ ከተባለ የወለተ ጴጥሮስ ገዳም ያለው እዛ አካባቢ ነው ተብሏል። ለእኚህ አባት ለእኚህ ካህን የህግ ከለላ ተደርጎላቸው ያንን ገዳም መናገር አለባቸው። ነገሩ እውነት መሆኑና አለመሆኑ በህግ አካላት ነው መጣራት ያለበት። አሁን የጴንጤነትና የእስላም የኦርቶዶክስነት ጉዳይ አይደለም። አሁን ሰዋዊ የሆነ ነገር ነው። አሁን አገራዊ የሆነ ነገር ነው። ኢቭን ለኢትዮጵያ ኦርቶዶክስ እንኳን ቤተክርስቲያን ለስሟ ጥሩ ነገር አይደለም። ለበበሉ እዚህ ውስጥ ያላችሁ ነገሩ እውነት ነው ወይ? ይህንን የሚያጣራ አካል አጣርቶ ሊነግረን ይገባል። እኛ ግን ይህንን ቫይራል እንዲወጣ ማድረግ አለብን። የወንጌል አማኞች የብፁዕ አቡነ እንድርያስ የበግ ቀበራ የአስማትና የመተት ስራን አዳፍነውት እንዳስቀሩት ይህም ተዳፍኖ መቅረት የለበትም። በገዳሙ ተደርጎ ከሆነ እኔ በገዳሙ ይደረጋል ብዬ በፍጹም ሕሊና አይቀበልም። ቤተክርስቲያኒቱ ገዳምን ለእንደዚህ አይነት ወንጀል ነገር እንደማትሰራ 100% ስለማውቅ ታንክ ዩ ኤርሚ። እኔም አቋሜ እሱ ነው። ግን እሳቸው ካህን ከውጭ ሆነው ካወቁ እዛ ገዳሙ ሆነው እንዴት ነው ሰው አያውቅም የሚባል ከአባት ካወቁ ከርቀት ገባ እዛ ውስጥ ተደብቀው መተት የሚሰሩት እነዚህ እንደዛ አይነት አካላት ይኖራሉ። ኢማጂን አንድ ፍንዳታ ሆኖ አይደለም እዛ ገዳም ውስጥ ሊደበቅ የሚችል ሰው እናስበውና ይሄ ግድ ነው። የቅዱስ ቤተክርስቲያን ዶግማዋ እስካልሆነ የሰይጣናዊ ስራ እስከሆነ ድረስ የመቃወም ግዴታ አለብኝና እሳቸው እንደዛ ብለው ያሉት ጓደኛቸው እንኳን ከርቀት ያወቀ እሳቸው እንኳን ከርቀት አውቀው እዛ ገዳሙ ውስጥ የሚኖር ሰዎች አያውቁም ብዬ ለማለት እኔ ፐርሰናሊ ይቸገራለሁ። ይህን ለማለት ነው። ራይት። ስለዚህ አንተ አንድ እግዚአብሔርን የምትፈራ ለህሊና የምትኖር እውነተኛ ኦርቶዶክሳዊ ወንድም ሰማህ። እኚህ ቄስ አይ ቲንክ በሆተ ብርሃን ነው ወይስ ገብረስላሴ ፔጅ ላይ ነው በጸሎት ጉባኤያችሁን እንዲባርክላችሁ በጠይቃችሁበት ሰዓት መጀመሪያ ያው ገብረስላሴ ቤት ነበር ያ ጉዳይ የተከሰተው። በማግስቱም ያ ኬኩ እንደዛ ሲዋሽ ማለት ነው እንደምትሰሙት ተልኮ ነው። የእነ ዘማርያም ተላላኪ ስለሆነ ምንም አቋም ስለሌለው ማለት ነው በእነሱ ስለሚሽከረከር ተልኮ መጣና እንደዚህ ብሎ አለ። ዋሽተዋል ብሎ አለ። በጣም ገብረስላሴ እኮ አምነዋል እኮ። ገብረስላሴ ባመነበት ቤት ሰዎች ባሉበት አዎ ብሎ ያሉ ሰዎች እንኳን እያሉ ኧረ አልሰማችሁም እናንተ ዝም በሉ እሱ እየዋሸ ነው ብሎ እንደዛ እንትን አላቸው። ያኔም ገብረስላሴ ቤት ነው። ያኔ ኬኩ ዘማርያም ገብቶ ነበር ወጥቶ ሄደ። ያ አክብሬ የላኩለት ባይዞ መድረክ ላይ ስለማይታወቅ እንጂ ታላቅ ሊቅ ነው ናትናኤል የሚባልም እሱም ገብቶ ነበር። ምንም አላለ። ኬኩ ግን ገብቶ ቢኒያም ሽታዬ ልኬለት ያው እንዲያውም ለኬኩ እንድልክለት አልፈለኩም እንዳይሰናከል ገና አዲስ ነው አልጠነከረም ብዬ እና መጨረሻ ላይ ዋሽተዋል ምናምን ተባለ። ከበደኝ እንጂ እኔ ለእውነት በቆንኩ እንደዚህ ጭራሽ ለሰይጣን ጥብቅና ቆመው እኔን ውሸታም ያደርጉኛል እንዴ ምናምን ብዬ ቪዲዮውን አውጥቼው ነበር። ከዛ ሌላ ጊዜ ሲያስተምሩ ነው ያገኘኋቸው። እሷ እህታችን ቤት ገብተው እያስተማሩ ነበርና ኮመንት ጻፍኩኝ። ሁሉም ሰው እንትን አለ። ልብ አላልከውም ከሆነ እንጂ እዛ ውስጥ ያሉ ራሱ ያንን ጥያቄ ስጠይቅ መጋቢ ብሉይ ሐዲስ ታላላቅ ሊቃውንት ናቸው። ምንም አላሉም። ጸጥ
ጸጥ አሉ እነሱ። በጣም የሚገርም ነገርና አረን ነው በጣም እንትን ይላል። ከዛ ሌላ ቤት ሶስተኛ ቀን ያው ለሶስተኛ ጊዜ የተነገረው አጋጣሚ ገብቼ ነው እሷ እህታችን ቤት እንጂ ሁለቱም ቀን ገብረስላሴ ቤት ነው። ኦኬ ቴንክ ዩ። እሺ ማነህ GISG ማኪን ለምን ብሎክ አደረጋችሁት? መረጃ አለኝ ብሎ ነበር ይላል። እኛ ጋር የተደረገው ወይስ ማጋ ነው? ማኪ እዚህ ቤት ነው ብሎክ የተደረገው? እኔ መረጃ አለኝ ብሎ የሚል ሰው ብሎክ አላደረግም። እኛ ጋር ነው ብሎክ የተደረገው ወይስ ሌላ ቦታ? ኤርሚ ማኪ አይ ቲንክ ሴት ናት የምትመስለኝ። ቅድም በፒንክ ፕሮፋይል ያላት እንደዛ ስትጽፍ ወንድማችን ቤካ ትግባ ብሎ የነበረው ማለት ነው። እሷ ነች። ማን ነው ብሎክ ያደረጋት ታዲያ? እኔ እንጃ። እንትኑን ቼክ አድርጉት እስቲ። ግባና ቢኒ አለ ሙሉ እንትን። ኦኬ እውነት ነው ወይ ነው? መረጃ አይናቅም። እውነት ነው ወይ? ዘግይታችሁ ለመጣችሁ ሰዎች ኦርቶዶክሳዊ ወንድም በዚህ ባለበት ቄሱ የተናገሩትን ሰምቶ እሱ ደነገጠ። ይሄ ነገር መዳፈን የለበትም አለ። እነዚህ ስማቸው የተዘረዘሩትን እኔ አይደለም የጻፍኩት፣ የወንድማችን ልጅ ኦርቶዶክሳዊ ወንድም ነው። ሰዎች ናቸው የላኩልኝ በውስጥ መስመር። ኦርቶዶክሳዊ ወንድም ነው ይሄን የጻፈው። እነዚህ ሰዎች ሁሉ ጭምር ያውቃሉና ዝም ነው ያሉት። ዘማርያም ዘለቀ በኦዲዮ የመለሰለት አለ ድምፅ፣ እሱ ራሱ ጋር ነው ያለው። ኦኬ ያም ሆነ ይህ በገዳሙ ውስጥም በግለሰብ ደረጃ የሚደረግ በገዳሙ ይደረጋል ብዬ እኔ በግሌ አላምንም። ግን በማንም ይደረግ በማንም ሰው እየታረደ ለአጋንንት እየቀረበ ነው፣ መስዋዕት እየቀረበ ነው ማለት ነው። ይሄ ነገር እውነት ነው ወይ ነው የኔ ጥያቄ። እውነት ነው ወይ? ይጣራ። ቄሱ በሕይወት ስላሉ ቄሱ ቀሲስ ይትባረክ ስለሚባሉ ይጠይቁ። ለእሳቸው የህግ ከለላ ተሰጥቶ ምናልባት ሊገሏቸውም ስለሚችል ይህን የሚያደርገው አውሬ የተጠናወተው ክፉ ሰውም ሊያስገድላቸው ስለሚችል ለእሳቸው የህግ ከለላ ተበጅቶላቸው ቦታውን ሊጠቁሙ ይገባል ገዳሙ እና በዛ ገዳም ውስጥ በግለሰብም ደረጃ ይደረግ በግለሰቦች መፈተሽ መበጠር መጠራት አለበት። በቃ መፈተሽ አለበት። አመሰግናለሁ ኤርሚ። ወንድምነት አንዴ ሳይሄድ አንዴ ክሮስ ቼክ አይ ቲንክ ተፈታለች። እኔ እስካጣራ ተፈታለች ልጅቷ። ማን እንደፈታታል? አይ ወንድማችን ከመውጣቱ በፊት አንድ ክሮስ ቼክ እንድናደርግ ወደኛ ሲመጣ ከላይ ያውቃሉ ብለህ ከላይ የዘረዘርካቸው ስሞች እነሱን ይህንን መረጃ እንደሰጣቸው ማስረጃ አለ። ለምሳሌ እንትና ያውቃል ብለሃል፣ አኬ ያውቃል ብለሃል፣ ዘመድኩን ያውቃል፣ ሌሎችም የጠቀስካቸው አካላት አሉ። ማስረጃውን ሳይሆን መረጃ እንደሰጣቸው ይህን መረጃ ስትሰጣቸው ደግሞ ውሸት ነው አይ ብለው እንዳሉክ እሱን የሚያሳይ ማስረጃ ካለ አንድ እሱን። ሁለተኛ ደግሞ ከታች የጠቀስከው የፕሮቴስታንቱን ፓስተሮችና ውስታሶችን ነው ያልከው። ጉዳዩ ግን እዛ ላይ ብቻ የሚያበቃ ሳይሆን የሰብአዊ ጉዳይ ስለሆነ ከነፍስ ጋር የተያዘ ከሰው ነፍስ ጋር የተያዘ የሰብአዊ ጉዳይ ስለሆነ የህግ አካላትስ ለምን አልተጠቀሱም የሚል ነው እና እሱን አብራራለን ለእኛ ፕሊስ። አመሰግናለሁ። የህግ አካላት ተጠቅሰዋል። ቢነበብ እዛ ብያለሁ። በእርሚ ታነብለት በስተመጀመሪያ ያለው እዚህ ጋ እዚህ አካባቢ ላይ ይኸው እዚህ ጋ ዳውንሎድ ምንድነው ማስረጃ የሚፈልግ ህሊና ያለው ሁሉ ይህንን ቪዲዮ ዳውንሎድ ያድርግ፣ ለህግ አካላትም ይተላለፍ ብሏል። ለህግ አካላት ምን ተናግሯል? ወንድምነት እንትኑስ ለማስተላለፍ መረጃውን መስጠት ማለት ማስረጃ ግን አለ እንዴ? ማስረጃ ነው አሁን እየፈለግን ያለ ነው አይደል? ሰውየው እጅ ነው ያለው አይደል? ማስረጃው ማለት ነው አንተ ጋር አለ። ይሄ መረጃ ነው መረጃ ነው። ይህንን መረጃ ደግሞ እንደ ቅዱስ ቤተክርስቲያን ስርዓት ምንድን ነው የሚደረግ? እኔ ያው ፈረስ ያጠሳል እንጂ አይዋጋም ስለሚባል ለሊቃውንት ማስተላለፍ መመርመር ያለባቸው እነሱ ናቸው። 8 ወር ሙሉ ሆኖታል። አሳውቅሃል ብለህ ያልከኝ ምንድን ነው የማደርገው? አሁን ስልክ ላለኝ ሰዎች አሁን ለነ አኬ አሁን ለዋዲ ወይ ማንም ስሙ የውሃዴ ልኬለት በደንብ አይቶታል። ዲያቆን
መኩሪያም ልኬለት በደንብ አይቶታል። ንገሩት። እንደዚህ እያደረግኩኝ ነው ኢንፎርሜሽን እንትን ያልኩት። መጨረሻ ላይ ግን በጣም የሚገርማችሁ እዚህ ጋር ቪዲዮ መክፈት ከቻልኩ ከፈለጋችሁ ማለት ነው ዝም ተብሎ ሀሜት ስላልሆነ ደግሞ አንድ ሰው ወሰነ ስለሆነ ምንም እንትን የምለው ነገር የለም። ይህ እንግዲህ መጀመሪያ ወሩ እንኳን የሚታያችሁ ከሆነ ምን ወር ነው እያለ ያለው